subscribe this channel guys. Let's go support her. ያባበረ ብሎጎች ቪዲዮዎችን ላይ እንኳን ደስ አላችሁ ይሄ በአፓርትመንት ተሰቃይቶ ቃሊስ ሞመንት እንግዲህ እንደምታዩት በተለያየ ሞመንቶች እየመጣችሁ ሄይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ጠፋሁ አይደል? ምንም አልጠፋሽም። እና ዛሬ ኢነርጂ በጣም ደስ የሚለው እና ጋይስ ከዚህ በፊት ለነበሩት ቪዲዮዎች ለምታረጉልኝ ለምታሳዩኝ ሰፖርት እውነት በጣም ነው ማመሰግናችሁ። እና ዛሬም ያ ብሎግ ሰራላችኋለሁ ማለት ነው። ዛሬ ምን አለ ምን ተገኘ ካላችሁኝ ደግሞ ለጋዜጠኛም ያደርግሻል። ምን አለ ካላችሁኝ ዛሬ የምንውለው እንዴት መሰላችሁ? አሁን ስራ ቦታ ሄዳለሁ። ባይ ዘ ዌይ ፋይናል ጨረስኩኝ። ክላስ የለም። በጣም በቃ ማለት በህይወቴ በጣም ደስተኛ ነኝ በዚህ ሰዓት ይሄን ትምህርት በመጨረሴ። አም ሶ ሃፒ። ግን እኮ አሁን አድማረገው ደግሞ ክረምት ስፔሻል ክላስ አለ። አትዘንጊው ቃልዬ። እና ጋይስ አሁን ስራ ቦታ ሄዳለሁ። ታዩ ስራዬን በጣም ችላ ብየዋለሁ። በዚህ በቃ ኤግዛም ምናምን ስል ስራ ቦታ እየሄድኩ አልነበረም ረጅም ጊዜ። እና ስራ ቦታ ሄዳለሁ። ስራዬን አየት አድርጌ ደግሞ የት እንደምሄድ ገምቱ ብቻ። እኔም አላውቀውም ኤግዛክት ሎኬሽኑን። ብቻ ኩሪፍቱ ምን ቪሌጅ ነው ያለችኝ? ብቻ አዲሱ ኩሪፍቱ ቡራዩ ይሁን እንደዛ ነገር ነው። ብቻ እዛ ሄዳለው። አም ሶ ሃፒ። ምክንያቱም በቃ እኔ ደስ ይለኛል እንደዚህ አይነት ቦታ መሄድ ምናምን። እና ከማን ጋር ነው የምትሄጂው ደግሞ በሉኝ። ከማን ጋር ነው የምትሄጂው በሉኝ። እንዴት መሰላችሁ የምሄደው? አይኖ ሚስ ቸኮሌትን ታውቋታላችሁ። እኔ ሂዊ ብዬ ነው ምጠራት። እኔ አልችልም ሁላ ማለት ስለማቃት ከድሮም አብረን ስላደግን ምናምን በቃ ሚስ ቸኮሌት ማለት አልችልበትም። እንዴት ነው የሶሻል ሚዲያ እንትኗ ስለሆነ እኔ ማቃት በዛኛው ስም ስለሆነ እንደዛ ብዬ መጥራት በተከታታይ አልችልም። እና ያው ከእሷ ግራጁዌሽኗ ለሱ ፎቶሹት ነው ምንድነው ድምፄ እና ፎቶሹት አለባት ለግራጁዌሽኗ። በዚህ አጋጣሚ ኮንግራቹሌሽንስ፣ እንኳን ደስ ያለሽ የኔ ቆንጆ። በጣም ደስ ብሎኛል ለዚህ ስለበቃሽ። ሃፒ ፎር ዩ። በጣም ደስ ብሎኛል። እና ጋይስ ለሱ ፎቶሹት ነው የምንሄደው። አካሄጂኝ ስላለችኝ እኔ ደግሞ በደስተኝነት ሄዳለሁ ማለት ነው። እዛ ሄዳለሁ። ከዛ በኋላ በቃ ይሄ ነው ዛሬ ፕላን። አብረን ነው የምንውለው። ይሁስ በማርያም በቃ እኔ እኮ እንደው በቃ ውይ እንደው እንደዚህ እንኳን አላማረርም። ግን ኦቾሎኒ የለውዝ ቅቤ በዳቦ ደግሞ በጣም ትንሽ ነው የበላሁት አንዴ። እኔ እንዴት ቶሎ ሪያክት እንደሚያደርግ አላውቅም። ቲሙን ይዘኝ ነው ብቻ። አሁን እንወጣለን ማለት ነው። ዛሬ ሰኞ ነው። ታክሲ ሳስብ እዚህ ሰፈር እምባይ ነው የሚገጥም። በጣም ነው የሚያስጠላኝ እዚህ ሰፈር ታክሲ የለም። እና በታክሲ እንሄዳለን ብዬ አስባለሁ። በጣም አርፍጃለሁ። መቤቴን ፀጉሬ ምናምን ከርል አደረኩት፣ በውሃ ጠብኩት፣ ፊቴን ምናምን ተጣጥቤያለሁ፣ ተቀባብቻለሁ ምናምን። መውጣት ነው ማለት ለባብሼ መውጣት ነው የሚቀረኝ። ከዛ ስራ ቦታ ሄዳለሁ ማለት ነው። ትናንትና ማለት ነው ጋይስ እንዴት ጸዴ ብሎ እንደዋልኩኝ ልነግራችሁ አልችልም። ማርያምን እሁድ ነበረ፣ ጠዋት ቤተክርስቲያን ሄድኩኝ። በቃ ዩቲዩብ ግን ማለት ነው እንዴት ብላችሁ ነው በቃ ጸዴ ቀን ስታሳልፉ ማለት ነው። ወይኔ በቀረጽኩ ኖሮ ዛሬ ምናምን እያልኩኝ ማታ ላለቅስ
እና በቃ ትናንትና ደስ ብሎኝ ነበር ያልኩት። የአባቶች ቀን ነበረ። ጠዋት ኦብቪየስሊ ቤተክርስቲያን ሄድኩኝ። በጠዋት ነበር ሄድኩት እና ኪዳን አድሼ ምናምን ነገር። ከዛ ጉርድ ሾላ ሄድኩኝ። ጉርድ ሾላ ሳሪስ ምረት ሄድኩኝ። ጓደኞቼን ያገኘኋቸው። ከዛ ቤት ገባን፣ ቁርስ ምናምን በላን። ከዛ ከጓደኛ ጋር ደግሞ ፊጋ ሄድንና ለአባቴ ለእኔም ለአባት ለእሷም አባት ጊፍት ምናምን ገዛን። ከዛ ቤት ሄደን የእሷን አባት ሰርፕራይዝ አደረግን። በጣም ነበረ ደስ የሚለው። ከዛ ደግሞ ሰንበት ሄድን። ምርጫ ነበረ፣ የሰንበት ትምህርት ቤት ምርጫ ያመራር፣ እዛ መረጥን ምናምን ነገር እና በቃ እሱ ፓርት ራሱ ይወሶ ፈን ምናምን ነገር እና እሱን ፓርት ምን ነው ሪከርድ ባረኩኝ ዛሬ ምናምን እያልኩኝ ነበረ። ከዛ ቤት መጣው፣ የኔንም ፋዘር ሰርፕራይዝ አደረግን ምናምን እና አይኔ ራሱ እንደውም አሁን ተስተካከለ። በቃ ዝም ብዬ ነበር ትናንትና ቲክቶክ ላይ ቪዲዮ ሳይ አባቶች ምናምን። እኔ አልችልም፣ በጣም የሚያስለቅሰኝ እንደዚህ አይነት ነገር እና አይኔ አብጦ ነበረ። አሁን ግን ተስተካክሏል። ስነሳ ነበር፣ አሁን ደህና ነኝ። አሁን ፋርያለሁ እና ጋይስ አሁን በጣም አርፍጃለሁ። ልነሳ ልሂድና ለባብሺ ደግሞ ስራ ቦታ ትንሽ ተፍ ብለን እንዝናናለን ማለት ነው። አብራችሁ ይጎ ሰብስክራይብ አድርጉ። ምናችሁ ነው? እኔ እኮ የሚገርመኝ እኮ እንድ ባይታይ እኮ ኦኬ፣ ግን 1300 1000 ምናምን ሰው እያየው ጀማሪ ዩቲዩበር። አይ ሰብስክራይብ አድርጉ ጋይስ። አይ ላቭ ዩ። በተረፈ ትመቹኛላችሁ። አብራችሁኝ አልቦ መጣሁ ጋይስ፣ ጨርሻለሁ። this is the outfit ታያችሁ። ፀጉሬ በጣም የማርበት ላወልቀው ስለሆነ መሰለኝ እና ያ አብረን እንሂድ። ድንቄም ታክሲ አይ ስራ ቦታ ይሄ ነው። እሺ ኬኬር ህንፃ ላይ 4ኛ ፎቅ ጋይስ ደርሻለሁ እና ሰው አቁሜያለሁ። በጣም የደበረኝ ወል ክፈል ወይታ ጃድ አብሽ ሁለት 35 አሁን እንግዶችን ሸኝቼ ጨራርሼ ቁጭ አልኩኝ። እንትኑንም ትንሽ አጸዳኋት እና ቁልፍ ረስቼ ነበር የመጣሁት። በጣም ተናድጄ ነበረ። አንደኛ ሰው ቆሟል እና ምን ልበላቸው ደርሻለሁ ብዬ፣ ከዛ ደግሞ ድጋሚ ቁልፍ አልያዝኩም። በስመ አብ እርር ነበር ያልኩት፣ ግን ኢትስ ኦኬ ብዬ አስላኩኝና አሁን ደግሞ ሰዎቹ እንዴት መሰላችሁ በጣም ይቅርታ ስል ችግር የለውም የሚሉ አይነት ሰዎች ናቸው። እና እንደዛ አይነት ሰው በጣም በቃ ጭራሽ ተሸማቀኩኝ እና ቢጮህብኝ ቢሰድቡኝ ይሻላል እያልኩኝ ነበረ። ኤኒዌይስ አሁን በጣም ደከመኝ። ለምን እንደሆነ አላውቅም፣ ኢነርጂ ጠፋ። ግን በቃ ላሳያችሁ እስኪ ትንሽ ሱቅ ጋይስ። ያው እንደነዚህ አይነት ሻሾች ታውቃላችሁ፣ ቲክቶክ ላይ የምታውቁኝ ሰዎች ታውቃላችሁ። ነጠላዎቹ ደግሞ እንደዚህ ናቸው፣ ተመሳሳይ ሻሽና ነጠላ ማለት ነው። ከዛ እነዚህ ፎጣዎች አሉ፣ ሀበሻ ቀሚሶች አሉ፣ አንዳንድ ሀበሻ ቀሚሶች አሉ። እዚህ ጋር ደግሞ እዚህም ጋር ነጠላዎች ሻሾች ናቸው ያሉት። ሶችን ትመስላለች ትንሽዬዋ ሱቄ እና ጋይስ ምግብ አዘዝኩኝ። ይሄ ሶሲ ነው ፍርፍር፣ ከዛ ሻይም አዘዝኩ ማለት ነው። እንብላ። ምን
እንደተረዳሁ ታውቃላችሁ። እኔ ስለራሴ በጣም ወሬኛ እንደሆንኩ ኤዲት እያደረኩኝ ነበረ። ምን ተረዳሽ ብትሉኝ በጣም ወሬኛ እንደሆንኩኝ በእውነት በቃ ኤዲት እያደረኩት ነበር የጠዋቱ ማለት መጀመሪያ ላይ ያያችሁትን ቪዲዮ ቤት ውስጥ እያለው ማለት ነው። ኤዲት ሳረገው ምን አይነት ወሬኛ ነኝ እያልኩ በጣም ነው የማወራው። ኤዲት ለማድረግ ራሱ ከበደኝ። ጠዋት ብቻ ቁጭ ብዬ አልጋ ላይ ረጅም ሰዓት ነበር ሳወራ የነበረው እና በጣም ወሬኛ ነኝ ጋይስ። በጣም የምበላ መስሎኝ ነበር፣ ርቦኝ ነበር፣ ግን ምንም አልበላውም ማለት በቃ አስጠላኝ፣ ጠገብኩኝ በጣም እና አሁን ደግሞ እንቅልፌ መጣ። ግን እስቲ በቃ ምን ብዬ ነው የምመልሰው? አሁን ምን ሆነብሽ ነው ቢሉኝ ነው በጣም የሚጨንቀኝ። ምን እንደምለው አላውቅም። ከዛ ደግሞ በጣም ምበላ መስሎኝ ደግሞ ሀፍ ነው ሲለኝ ማለት ነው በቃ ትንሽ ትንሽ ነው የሚመስለው። በጣም ብዙ ነው አንዱ ራሱ በጣም በቂ። በጣም ቆንጆ ነው። ስለጠገብኩ ነው። አመሰግናለሁ። ሂሳብ ጋይስ አሁን ጨርሼ ልወጣ ነው እና ሂዊ መታለች እየጠበቀች ነው። እንሂድ። ሃይ ታምሪ ማርያም አንቺ ያስፈራሻል ወይ? እንዴት ናችሁ? ሄሎ የቃሊ የዩቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ደህና ነን። እንዴት እንደምታምሩ you love my makeup ዛሬ የግራጁዌሽን ፎቶሹት ነው። ካልነገረቻችሁ ልንገራችሁ ብዬ ነው። ቃል ሚስጥረኛ ናት፣ አታወራ። ቢነገረን አታወራ በማይወራ ወይኔ ሙቃታች እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አንቺ ግን አረሷ ይሄ ሳታውቂ ነው ባይዘይት እና ዩቲዩብ ጀምራለች። ባይ ዘ ዌይ እድሜ ለቃል ሺ ኢዝ ማይ ሞቲቬሽን ባይ ዘ ዌይ ልንገራችሁ። የዩቲዩብ ቪዲዮ መጀመር ነው እውነት ሃይፕ ያደረገኝ። ኢትስ ቢን ኦልሞስት 2 years ፕላን እያደረኩኝ ነገ ከነገ ወዲያ እያልኩኝ ፐርፌክት እስኪሆንልኝ ነገሮች እግዚአብሔር ይስጣት ቃል ኪዳን ሽፈራው። አሁን እኔም ማለት በጣም ረጅም ዓመት ዩቲዩብ ላይ እንደቆየ ሰው አይ ችግር የለውም መቆየ አይደለም። ኦ ማይ ጋድ መጀመሪያ ነው። yes እንቀጥላለን እና ገብታችሁ ሰብስክራይብ ምንድን ነው የሚለው ትንሽ እኔ ስምም ታወጣለህ ነው ቪዲዮ እየተሰራ ያለው የመጀመሪያ ቪዲዮ ነው እየቀረጽኩ ያለው። ሰብስክራይብ አድርጉላት በቃ ዝም ብላችሁ ፈልጓት። የቃል ኢንስታግራም ስቶሪ ላይ ታገኙታላችሁ። ሳወጣ ስቶሪ ታደርገዋለች የዛኔ ታገኙታላችሁ። yes guys እየሄድን ነው እነሱ አይደለም አላገኘውም። ደግሞ ማናውቀው ሀገር ነው የምንሄደው። ባይዘበይ ነገሬት መስሎን ማፕ እየተከተለ ቢሄድ ሰው ወደ እግዚአብሔር በጣም በቃ እንዴት እኔ ያለም ሰው ጠይቄ ምናምን ሄድ አይ አትሊስት ትንሽ እንጠጋና ከዛ ሰው ጠይቃለሁ አይሻልም? ይላስ የመኪናው ድምፅ ከረበሻችሁ እናዝናለን። ጋይስ ደርሰናል። ፀሐዩ ማርያም ቀለጠ ነው። በጣም ነው የሚሞቀው። ጋይስ ይሄ ማለት ነው ሽንት ቤት ነው። እንዴት አቦት እንደሚያምር እንዴት እንደሚያምር
በጣም ጸደይ ነው። ስንት ነው ትንሽ ማታ ነው እንዴ? ከሱ ውጭ ምንም የለም ተባልኩኝ። ከዛ እሺ ብዬ ምንድነው ቬጅቴብል ካሪ ነው እና የሚባል ምግብ ነው የኢንዲያ ምግብ ነው። ታዘዝኩ ልጅ ታዲያ ከዛ ግን አንድ መጣ ጸጉር አይደለም እሱ ፒራሚ ጸጉር ምድግ አደረገ ያለሰው ከዛ ስቃምሰው ማለት ነው ምን አይኖር ይነጣ ተቀደሽ እንዴሪ ምሪ ጤና አዳሚ እንትን ቆይ እቤት እንሂድና ማጊን እንጠይቃታለን። በጣም ሙርት ይዛለች እቺ ልጅ። ምንድነው የሚደረገው? ታስራለሽ እንደ ኮርሴት ነው። እስቲ you look good baby, you look good. ካሜራ እኮ ሌንስ አለ እና ታምሪያለሽ። ስንት ሺህ ብር ነው የገዛሁት? Girl, I just guarula ነሽ ወይ ልብስ ቀይር ማይሰራ ነው ፌክ ነው ማይሰራ ነው የሰጠኝ ፓርት ኦፍ እኮ እንትን ነው ሙሴ ጋይስ አያስታምር በቲክቶክ ዝም ብሎ ወይስ ለምትሳስቡ Oh my god. እናሳያችሁ let's go ነይ The dress? Oh my god. You ate. እናደረገ ነገር ነው እንዴ? ታስጨናል ትንሽ ገንዘብ ተስከፍከፍ በቃ አርጊ ጋይስ ውጭ በማርያም እንዴት እንደሚያምር ኢየሱስ በጣም ደስ የሚለው ምርቃቴ ናፈቀኝ። መች ነው የምመረቀው? እንዳይወድቅ ውስጥ አዲስ አበባ ቤቴ አዲስ አበባ ቤቴ ሲያምር you ate.
Subscribe this channel guys. Let's go support her. ያባበረ ብሎጎች ቪዲዮዎችን እለቅላችሁ። አፍሪካን ኩሪፍቱ ቪሌጅ ያለውን ብሎግ እየተሰራላችሁ ነው። ከማርጅን ሞመን ጋር let's go. ጋይስ በኢየሱስ ስም ሲያምር። ሃይ በጣም አሊስ ሞመንት እንግዲህ እንደምታዩት በተለያየ ሞመንቶች እየመጣችሁ ነው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰባዊነታችን አሳየን። ደጃል ቴንክ ዩ አክሽን ጸዴ ነበር። ምን ነው ጀምር አክሽን ላይ ነው። ናይስ። ከዛ አሁን ስትይዛው ትነሳና ስትራመድ ነው። had a dedication ወይ ከሪ አፓርትመንት Oh, viewer's choice. Oh my god. ደከመኝ ማለት ሞትኩ። ጨርሰሽ ጋይስ? እስካሁን አልጨረስንም ማለት ነው። 3 ሰዓት ሆኗል። 3 ሰዓት ሆኗል። ጌታ ምን ቤቴ 3 ሰዓት ሆኗል። What the hell? በጣም ደክሞኛል። ማርያም ኦ ማይ ጉድነስ አይ ዋዝ ናት ኤክስፔክቲንግ እንደዚህ ምናምሽ ጭራሽ አልመሰለኝም ነበር፣ ግን በጣም ደስ ይላል። አንተ እዛው ነው። ይሄ በአፓርትመንት ተሰቃይቶ እስካሁን አንቺ እንደዚህ አይነት ቪዲዮች ይታይሽ ከኢፖክሲ አፓርትመንት ሴጅ ማለት ነው። ማሰል ጀምራ በጣም መታሰቢያ የጃን ፋሚሊ እየሰማሽ ባልተቤቱ እየሰማሽ ላብራ እኔ ልቆምና ላብራ እኔ ራሴ ብርሃን ስለው ብርሃን ጋይስ ይኸው 4 ሰዓት ሆነ። እዚሁ 4 ሰዓት ሆነ። ባይተው ይሄን እንዳረግ አትቀልጅ። ኧረ እንኳን ቀረብሽ። በጣም ነው የሚያስጠላው። ታረጊው ነበር አላረገው። በጣም ነው የሚያስጠላው። ከድሬስሽ ጋር ማይሄድ ነው። ኧረ ጭራሽ ጋይስ ገና አሁን ጨረስን። አይ ተመስገን። አቶሚ በቲክቶክ አይደለም ጋይስ ከወዲሁ ቻው ልበላችሁ። በጣም የደከመኝ እሷም በጣም የደከማት እና እውነት ማውራት ነው ሲያቃተኝ ነው። ጉድ ናይት ጋይስ ቴንክ ዩ ስላያችሁ እስከዚህ ሰዓት ድረስ ባይ